ዛሬ ከአሰላ በመነሳት 159 ኪሎ ሜትሮችን ተጉዘን 5 ደቂቃ ባልሞላ ጊዜ ውስጥ ወደ አዲስ አበባ እንገባለን። አብራችሁን ቆዩ። ባይ ዘ ዌይ ጋይስ ይሄ የመጀመሪያው ትራቭል ብሎግ ነውና ከወደዳችሁ ላይክ ማድረግ እንዳረሱ። ከዚህም በኋላ በጣም ብዙ ትራቭል ብሎጎችን ስለምሰራላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ዛሬ ቅዳሜ ስለሆነ ከአሰላ አይብና ቅቤ ሄዳለሁ ለቤት ማለት ነው። አሁን መናሪያ ገብተናል። ስኬታችንን ቆርጠናል። ሌትስ ጎ ኢንጆይ ዘ ሬስት ኦፍ ቪዲዮ ዩ ጋይስ። በመሀል የመጣው የት እንደደረስን እነግራችኋለሁ። ሌትስ ጎ አሁን ጋይስ እንደምታዩት ከአሰላ ወጥተናል። በድጋሚ ከኛ ጋር ቆዩ። አሁን ኢቴያን አልፈን ወደ አዋሽ መስመር ልንገባ ነውና እውነት ለመናገር ይሄ አካባቢ ትንሽ ደረቅ ያለ ነው ከዛኛው አንጻር። ጋይስ ማሳውን እዩት፣ አያምርም? በእናታችሁ አሁን ወደ ውቢቷ አዳማ ደርሰናል። አሁን አዳማን ትተን በዚህ ጋር ገን ወደ አዲሱ መንገድ እንገባለን። ይህ አዳማ ቆርቆሮ አካባቢ ነው። አሁን ወደ ክፍያ ጣቢያ ደርሰናል። እዚህ ጋር እንከፍልና በሃይዌይ እንሄዳለን። እስካሁን ከኔ ጋር ከሆናችሁ ኮሜንት ማድረጋችሁን እንዳትረሱ። ሌትስ ጎ። አሁን ጋይስ ወደ ደብረ ዘይት አካባቢ ደርሰናል። እኔ ግን ሃይዌይ ሳይ እንዴት ደስ እንደሚለኝ ብታዩ። ውጪ ያለው ነው የሚመስለኝ እውነት። አሁን ጋይስ የመጨረሻ የክፍያ ጣቢያ ደርሰናል። ፋይናሊ ዊ አር ኢን አዲስ አበባ። ጋይስ እንዴት ደስ እንደሚል። እኔ እንግዲህ ወደ ኮዬ ስለሚሄድ እዚህ ጋር ቤጂንግ አካባቢ ወርጃለሁ፣ መሿለኪያ ጋር ማለት ነው። አሁን ባስ ውስጥ ነኝ። ፋይናሊ ጋይስ ወደ ቤት ደርሻለሁ። ቪዲዮን ከወደዳችሁት እንግዲህ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ባይ